በዛሬው ቪዲዮአችን የምናየው አንድ በጣም ወሳኝ የሆነ ስለ አንድ እጅግ ስለሆነ በጣም ወሳኝ ዌብሳይት አሳያችኋለሁ ማለት ነው። ወደ ቪዲዮ ከመሄዳችን በፊት ሁልጊዜ እንደተለመደው እንደምለው ቻናሉን ላይክ ማድረግ፣ ሸር ማድረግ እንዲሁም ደግሞ ሰብስክራይብ እንድታደርጉ ጠይቃችኋለሁ ማለት ነው። ስለዚህ አሁን ወደ ቪዲዮ እንሄዳለን ማለት ነው። ስለዚህ ተከታተሉኝ። በጣም ወሳኝ ነው። በጣም ወሳኝ ነው። እንግዲህ በዛሬ የምናየው ቪዲዮ በቀላሉ እንዴት ለአንድ ስኮላርሺፕ አፕላይ ማድረግ እንችላለን። ለአንድ ስኮላርሺፕ ብቻ አይደለም፣ ለተለያዩ ነገሮች በአንድ ዌብሳይት ለብዙ ስኮላርሺፖች አፕላይ የምናደርግበትን መንገድ ዛሬ እንመለከታለን ማለት ነው። ስለዚህ ተከታተሉኝ። እሺ እንግዲህ ጉግል ላይ ወይም ደግሞ ክሮም ብራውዘር ላይ ምን ብለን እንጽፋለን? ኮሌጆ ብለን እንጽፋለን ማለት ነው። ሶ ኮሌጆ ዶት ኤአይ ብለን እንጽፋለን ማለት ነው። ስለዚህ እንደምታዩት ቀስቶ ያለበት ቦታ ነው። ሶ ይህን እጫናለሁ ማለት ነው። ከዛ የመጀመሪያው ገጽ ምን ይላል? ኮሌጅ ኤአይ ዮር ኤአይ ኮሌጅ ካውንስለር ይላል ማለት ነው። ስለዚህ ቀጥታ እሱን ክሊክ አደርጋለሁ ማለት ነው። እሺ ነግቻለሁ። ሶ ምን ይላል? ዮር ዋን ስቶፕ ሶሉሽን ፎር ኦል ቲንግስ ኮሌጅ አፕስ ይላል። ስለዚህ ለምሳሌ ለተማሪዎች እዚህ ጋር አለ፣ ለኮሌጅ ራሱ ይቻላል። እንደምታዩት የተለያዩ ዩኒቨርሲቲዎች ነው ያሉት። ለምሳሌ ብዙ አይነት ዩኒቨርሲቲዎች ነው ያሉት። ሌላኛው ደግሞ ፎር ኤዱኬተርስ የሚል አለ ማለት ነው። እኛ በዛሬ ማየት የፈለግኩት ምንድን ነው? ፎር ስቱደንትስ የሚለውን እንመለከታለን ማለት ነው። ስለዚህ እንደምታዩት ብዙ ነገር አለ። ምን ይላል? ሪቪው ኢሴይስ፣ ስኮላርሽፕ ፋይንደር፣ አክቲቪቲ ፊድባክ፣ ፕላን አፕሊኬሽን ብዙ ናቸው ማለት ነው። ስለዚህ ምን እናደርጋለን? እዚህ ጋር ጫፍ ላይ ምን ይላል? ሳይን አፕ ይላል ማለት ነው። ሶ ሳይን አፕ እንላለን። እሺ እንግዲህ ሳይን አፕ ማለት ከዚህ በፊት አካውንቱ ከሌለን ሳይን አፕ እናደርጋለን፣ አካውንት ክሬት እናደርጋለን ማለት ነው። አካውንቱ ከዚህ በፊት ካለን ክሬት አድርገን ከነበረ ደግሞ ሎጊን እናደርጋለን ማለት ነው። እሺ አሁን እንዴት አድርገን ክሬት እንደምናደርግ እንመለከታለን ማለት ነው። እሺ ቢፎር ዛት እዚህ ጋር ምን አስገቡ ይላል? ኢሜይል ያስገቡ ይላል ማለት ነው። ለምሳሌ የኔ ኢሜይል እዚህ ጋር ኦልሬዲ ስላለ ይሄን አስገባለሁ ማለት ነው። ከዛ እዚህ ጋር አይ ሃቭ ሪድ ኤንድ አግሪ ቱ ዘ ተርምስ ኦፍ ሰርቪስ ኤንድ ፕራይቬሲ ፖሊሲ ይላል። እሱን ክሊክ ማድረጋችን ወይም ደግሞ ቲክ ማድረጋችን መርሳት የለብንም። ኮንቲኒ እንላለን። ፈርስት ኔም ይጠይቀኛል። እሺ ይሄን ስም ፈርስት ኔም ላስገባ። እሺ ከዛ ላስት ኔም ይጠይቃል። እሺ ከዛ ፓስዋርድ ይጠይቃል ማለት ነው። እሺ ፓስዋርድ የራሳችሁን አስገቡ። እሺ ፓስዋርድ አስገብቻለሁ። ከዛ ምን እላለሁ ማለት ነው? ክሬት እላለሁ ማለት ነው። እንደምታዩት ነው ምን አድርጎታል? አካውንት ክሬት አድርጎልኛል ማለት ነው። ምን ይላል? ክሬት እንዳደረገ ቼክ ዮር ኢሜይል ቱ ሎጊን ቱ ዮር አካውንት። ስለዚህ በኢሜይሌ ምንድነው ኮንፊርሜሽን ኢሜይል ገብቶልኛል። እሱን ቼክ ማድረግ አለብኝ ማለት ነው። እሺ
እናንተ ቸክ ማድረግ ትችላላችሁ። እሺ አሁን ቸክ እናደርጋለን ኢሜይላችንን ማለት ነው። ከኢሜይላችሁ ጋር ወይም ደግሞ ኢንቦክስ ላይ ካላገኛችሁት ወደ ስፓም ላይ መፈለግ ትችላላችሁ ማለት ነው። ኦኬ ይኸው እዚህ ጋር ስፓም ጋር ተቀምጧል ማለት ነው። እሺ ኦኬ ምን ይላል? ዲር ቢኒያም ታንክ ዩ ሶ ማች ፎር ሳይኒንግ አፕ ኮሌጅ ሶ ቬሪፋይ ለዋለሁ ማለት ነው። ቬሪፋይ ማድረግ መቻል አለብኝ ማለት ነው። ሶ ቬሪፋይ አድርጌያለሁ ማለት ነው። ኢሜይሌን ቬሪፋይ ካደረግኩ በኋላ የተለያዩ ስቴፖች አሉ ማለት ነው። ሶ እነዚህን ስቴፖች በአግባቡ ማሙላት ማለት ነው። ምክንያቱም የዚህ አፕሊኬሽን ዋና ዓላማ በቀላሉ ስኮላርሽፕ አፕላይ ለማድረግ እንዲያስችለን ነው ማለት ነው። ማለት ሰርች ማድረግ አይጠበቅብንም። በተለያየ ቦታ ላይ ሰርች ማድረግ አይጠበቅብንም። ታይምን ወይም ኮንሱም የሆነውን ታይም መቀነስ ነው። እሺ ሶ እነዚህ ነገሮች በአግባቡ መሙላት አሁን እሺ ከረንትሊ እሺ ሶ ከረንትሊ ምንድን ነው የሚለው ይህን መሙላት ያስፈልጋል ማለት ነው። ለምሳሌ እሺ ሃይ ስኩል ስቱደንት ልበለው። እሺ ሴሌክት አድርጌያለሁ። ግራጁዌት የምታደርገው መቼ ነው ይላል። ግራጁዌቲንግ ኢን ሶ 2026 እሺ በምን ነው ኢንተረስትድ ያልከው? ኦኬ አንደኛ እሺ ኢንቫይሮንመንታል ኤንድ ሰስቴኔቢሊቲ ስተዲስ ልበለው። እሺ ከዛ ኔክስት ከዛ ኔክስት እሺ ሶ ሁለተኛው ስቴፕ ይሄ የመጀመሪያው ስቴፕ ነው። ሁለተኛው ስቴፕ አይ ዋዝ ቦርን የሚለው ይሄኛውን እናስቀምጣለን። እድሜያችን ከ18 ዓመት በላይ መሆን መቻል አለበት ማለት ነው። ኦኬ አይ ቲንክ ዝም ብዬ እሺ 2000 ላድርገውና ዝም ብዬ ነው የሞላሁት። ከ18 ዓመት በላይ መሆኑ ነው። የራሳቸውን ግን በትክክለኛ ማስገባት መቻል አለባችሁ ማለት ነው። ሁለተኛ ዌንት ቱ ሃይ ስኩል ኢን ሶ የት ካንትሪ ነው መሄድ የምትፈልገው ነው የሚለው። ሃይ ስኩል ዌንት ቱ ሃይ ስኩል ኢን ሶ ወይም ደግሞ ያለውበት ካንትሪ ሶ ዲተርሚን ማድረግ ይችላሉ። ኢትዮጵያን በበይ ወይም ኢትዮጵያ ሶ ኢትዮጵያን ሴሌክት አደርጋለሁ። ኮሌጅ መቼ ነው ስታርት ማድረግ የፈለግከው? ሶ አይ ሆፕ ቱ ስታርት 2026 እሺ ይሄን ከዛ ደግሞ ይጠይቀኛል እዚህ ጋር ሴሚስተር ይጠይቀናል። ኦፕሽናል ነው ብንፈልግ ለምሳሌ አይ ቲንክ ዊንተር ለምሳሌ ይላል። እንግዲህ የፈረንጆች እና የኛ ይለያያል ማለት ነው። ከኛ ሰመር ሲሆን የነሱ ዊንተር ነው የሚሆነው ማለት ነው። ኦኬ የኛ ዊንተር ሲሆን ደግሞ የነሱ ተቃራኒ ነው ብዙ ጊዜ የሚሆነው ማለት ነው። ሶ ይሄን ችግር የለውም መተው እንችላለን። ኦኬ ኔክስት እንበል። ከዛ ፎን ነምበር ይጠይቃል። እዚህ ጋር ፎን ነምበር የራሳችንን ፎን ነምበር ማስገባት እንችላለን። የኢትዮጵያ እንግዲህ በሁለት ቱ ፕላስ 251 ነው የሚጀምረው። ኦኬ እሺ ፎን ነምበር አስገብቻለሁ።
ከዛ አራተኛው ስቴፕ አካዳሚክስ ይላል። ዋት ኢዝ ዮር ከረንት ጂፒኤ ነው የሚለው። ጂፒኤ ስንት ነው እያለ ነው። ኦኬ ይህን ዝም ብዬ ማስገባት እችላለሁ። እንግዲህ ግሬድ ፖይንት አቬሬጅ ማለት ነው። አይ ቲንክ በቁጥር ነው የሚሆነው። እሺ ለምሳሌ 3.25 ብለው ዝም ብዬ እሺ። ሳት ስኮር ኦፕሽናል ነው፣ ማስገባትም አለማስገባትም ይቻላል። ማትም እንደዛው። ከዛ ኤሲቲ ስኮርም ኦፕሽናል ነው። ሌላኛው ምን ይላል? የመጨረሻው አይ ካን አፎርድ ቱ ፔይ የርሊ ቱዊሽን ኦፍ። ከዚህ ውስጥ እንግዲህ የመጀመሪያው ከ10,000 ዶላር በታች፣ ከ10,000 እስከ 20,000፣ ከ20,000 እስከ 30,000፣ ከ30 እስከ 50,000 ዶላር፣ ከ50 እስከ 70,000 ዶላር፣ ከ70,000 ዶላር ይላል። ያው አፍኛ ምንድነው አቅማችንን አይተን ከ10,000 ዶላር በታች ብናደርገው ጥሩ ነው የሚሆነው። ኦኬ ከዛ ኦልሞስት ዜር እየጨረስን ነው። ፋይናል ቶት ይላል። ዶንት ወሪ ይላል። ዊ አር ኖት ጀጅንግ ጀስት ቴሊንግ ዩር ኤክስፒሪየንስ ለመንገር ነው። ኦኬ አር ኢንተረስትድ ኢን ኦንላይን ለርኒንግ። ይህንን እናደርጋለን በምንፈልገው መልኩ። ለምሳሌ ኦንላይን ከሆነ ኢንቴክ እናደርጋለን፣ ኢንፐርሰን ከሆነ ይህንም፣ ሁለቱንም ከሆነ ለምሳሌ ኢንፐርሰን ፕሪፈርድ። ሌላኛው የመጨረሻው አይ ሂርድ አባውት ኮሌጅ ውስሩ። ስለዚህ በምንድን ነው የሰማኸው ወይም የሰማችሁት? ሰው ምን ሊሆን ይችላል? ፍሬንድስ ሊሆን ይችላል፣ ሃይ ስኩል ሊሆን ይችላል፣ ኢንስታግራም፣ ቲክቶክ፣ ሊንክዲን ብዙ ነገሮች አሉ። ለምሳሌ ጀስት ምን ልበለው? አይ ቲንክ ሊንክዲን ለምሳሌ ብለው። ሊንክዲን በጣም ወሳኝ ነገር ስለሆነ ማለት ነው። በዚሁ አጋጣሚ ሊንክዲን ሊኖራችሁ ይገባል፣ ብዙ የተለያዩ ኮኔክሽኖችን ለመፍጠር ኤክሮስ ዘ ወርልድ፣ እንዲሁም ደግሞ ብዙ ባለንበት አካባቢ ሊሆን ይችላል ማለት ነው። ስለዚህ አሁን ጨርሰናል። ምን እላለሁ ማለት ነው? ጌት ስታርትድ ይላሉ። እንደምትመለከቱት ነው። አሁን ኮሌጅ ዶት ኤአይ ውስጥ ገብተናል ማለት ነው። የተለያዩ ነገሮች አሉ ማለት ነው። ስለዚህ አድ ማድረግ እንችላለን ማለት ነው። እንደምትመለከቱት እዚህ ጋር ለምሳሌ ዮር ኮሌጅ ይላል፣ ፋይንድ ማይ ፊት ይላል። እስኪ እንበለስ which base describes you። እዚህ ውስጥ ያሉትን ነገሮች ራሳችንን ማድረግ መቻል አለብን። ፕሮሲድ ማድረግ መቻል አለብን። የራሳችንን ኢንተረስት የራሳችንን ፓሽን እያየን ፕሮሲድ ማድረግ መቻል አለብን። እዚህ ውስጥ ያለው ለራሳችን ነው የሚሆነው ማለት ነው። ብዙ ነገሮች አሉ ማለት ነው። ሰው ለምሳሌ እዚህ ጋር ኮሌጅ የሚላል ብዙ አይነት ኮሌጆች ለምሳሌ ይህን ይላል። ሌላ ኮሌጅ ለምሳሌ ኦኬ ፊልተር ማድረግ እንችላለን። የዚህ አፕሊኬሽን ወይም የዚህ ዌብሳይት ዋና ጥቅሙ በቀላሉ ፊልተር ማድረግ እንችላለን። የት ለምሳሌ ፊልተር ባይ ይላል በስም ወይም ለምሳሌ ካሊፎርኒያ ብለው ካሊፎርኒያ ብዬ ፊልተር ማድረግ እችላለሁ። ሌሎችን መተው እችላለሁ። ስለ ካሊፎርኒያ ብቻ እንዲያመጣልኝ። ኢንስቲትዩሽን ታይፕ ለምሳሌ 2 ይር ልል እችላለሁ። ለምሳሌ ካሊፎርኒያ ላይ እዚህ ጋር መመልከት እንችላለን። ምን ይላል? አላን ሃንኮክ ኮሌጅ ይላል። ይህ ኮሌጅ ምንድን ነው? 4.6K። ስለዚህ በአመት 4.6,000 ዶላር የሚለው ማለት ነው። አፍተር ፔድ ያስከፍላል ማለት ነው። እዚህ ጋር ቅድም ምንድነው ከ10,000 ዶላር በታች ብለን ያስቀምጥ ነው ማለት ነው። እሺ 81% አድሚሽን ሬት። ስለዚህ እዚህ ጋር ምንድነው የራሳችን ሬት ምን ያደርገናል? ያሳየናል ማለት ነው። ስለዚህ በቀላሉ እንድንፈልግ ያግዘናል ማለት ነው። እና አድሚሽን ሬቱ በጣም ተጽዕኖ አለ ማለት ነው። ስለዚህ እዚህ ውስጥ ያሉት ነገሮችን መመልከት መቻል አለባችሁ። እንደራሳችሁ ፊልድ ነው። ለምሳሌ እዚህ ጋር ፊልድ ልመርጥ እችላለሁ። ምን ልለው እችላለሁ? ለምሳሌ ፊልድ ኢንቫይሮንመንታል ሳይንስ ብለው ብዙ ነገሮች አሉ። እዚህ ጋር በደንብ እያዩ አፕላይ ማድረግ ይቻላል። እዚህ ጋር ሆም አለ። ለምሳሌ የወር ስኮላርሺፕ ሪኮመንደር ለምሳሌ እንደገናም ደግሞ ኢንቫይት በማድረግ ጓደኞቻችሁን ማድረግ ትችላላችሁ። $50 እስከ $50 ማግኘት ትችላላችሁ ይላል። ኢሴይ ለመጻፍ ብትፈልጉ ኮመን አፕ
እንግዲህ ኮመን አፕ እንደምናውቀው ነው። ኮመን አፕ ብዙ ጊዜ በአሜሪካን ሀገር ለሚገኙ ዩኒቨርሲቲዎች ምንድነው አፕላይ የምናደርግበት እሱ አፕሊኬሽን ነው ማለት ነው። እሱ በጣም ወሳኝ ነው። ከቻልኩ እሰራላችኋለሁ በኮመን አፕ። እዚህ ጋር ኢሴይ አሉ፣ ኮሌጅ አለ ብንጽፍ እዚህ ጋር ለምሳሌ በጣም ቀላል ነው። ሁሉም ነገር በአንድ የምታገኙበት ዌብሳይት ነው ማለት ነው። አክቲቪቲዎች አሉ፣ ስኮላርሽፖችም አሉ፣ ፕላነር፣ አፕሊኬሽን ሪኳየርመንት ይላል። ለምሳሌ በኢሜይል የሚደርሰን ትራንስክሪፕት፣ ሪኮሜንዴሽን ሌተር፣ በቃ አፕሊኬሽን ብዙ ነገሮች አሉ። ስለዚህ ይህ በጣም ዌብሳይት በጣም ወሳኝ ነው ማለት ነው። ሶ ይህን ዌብሳይት እንድትጠቀሙት እፈልጋለሁ ማለት ነው። ስለዚህ በጣም በጣም ወሳኝ ነው ማለት ነው። የዚህ ዌብሳይት ዋና ዓላማ ታይምን ማድረግ ነው፣ ሰው መቀነስ ነው። ብዙ ጊዜ ከእኛም ሀገር ያለ ችግር ስኮላርሽፕ ሲባል ምንድነው በቃ በአንዴ ለማሳካት እንፈልጋለን ማለት ነው። ስለዚህ በአግባቡ ለምሳሌ ብዙ አይነት ሪኳየርመንቶች አሉ። በኮመን አፕ አፕላይ ማድረግ ሊሆን ይችላል። ሌተር ኦፍ ሪኮሜንዴሽን ማዘጋጀት ሊሆን ይችላል። ሳት ኤግዛም፣ ቶፍል፣ አይኤልቲኤስ መፈተን ሊሆን ይችላል። ወይም ደግሞ እንግሊሽ ላንጉጅ ፕሮፊሸንሲ ማሳየት ሊሆን ይችላል ማለት ነው። ይህን ከትምህርት ሚኒስቴር መቀበል ትችላላችሁ ማለት ነው። እና ብዙ አይነት ስቴፖች አሉ ማለት ነው። እሱን በአግባቡ አይታችሁ በቀላሉ መጠቀም ትችላላችሁ። ከዚህ ዌብሳይት ደግሞ ብዙ ነገር እንደምትማሩ ተስፋ አደርጋለሁ ማለት ነው። ሶ አይ ቲንክ የሆነ ነገር እንደወሰዳችሁ ተስፋ አደርጋለሁ ማለት ነው። ጥያቄ ካላችሁ ኮሜንት ስር አስቀምጡልኝ። ሊንኩን ኮሜንት ስር አስቀምጥላችኋለሁ ማለት ነው። በተረፈ መልካም እንዲሆንላችሁ እመኛለሁ። እሺ፣ አመሰግናለሁ።